ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? እንዴት አላችሁ? እግዚአብሔር ይመስገን አለሁ እኔ ሰላም ነኝ። ዛሬ እንግዲህ ለእኔ የጠቀመኝን ነገር የፀጉር ውሃ አሰራር አሳያችኋለሁ ማለት ነው። ፀጉራችንን ቅባት ከመቀባታችን በፊት ውሃ እንደዚህ መረጨት እኔ እንደማደርግ ማለት እንደዚህ ማድረግ እንዳለብን ግን ደግሞ እንዴት እንደምንሰራው አሳያችኋለሁ ለእኔ ስላጠቀመኝ። ስለዚህ ወደ አሰራሩ እዚህ ጋር ሽንኩርት አለኝ፣ ትንሽዬ ሽንኩርት በነገራችን ላይ ሽታው ትንሽ አስቸጋሪ ነው። ግን ደግሞ እንደ ነገ ልንታጠብ ማታ ወይም ደግሞ ማታ ልንታጠብ ከሆነ ጠዋት ላይ ፀጉራችን ላይ ብናደርገው ምንም ጉዳት አያመጣም። ሽታውም የዛን ያህል እንትን አይልም፣ ምክንያቱም ስለምንታጠበው በቶሎ። ከዛ እንደዚህ ቁርንፍድ አድርጌያለሁ። እዚህ ጋር ደግሞ ጥቁር አዝሙድ፣ በአረቦች ደግሞ ምንድን ነው የሚሉት? ሀባት በረካ ነው ምን የሚሉት ያን። እዚህ ደግሞ ሩዝ አድርጌያለሁኝ፣ 4 አይነት ያረኩት። ከዛ ትንሽዬ ናናም ጨምራለሁ። ናና ከዛ እንደዚህ አድርጌ አጥበዋለሁ። አጥቤ ነው የማፈላው ማለት ነው። አጥቤዋለሁ በነገራችን ላይ ያው ቪዲዮ ስላላሳየው ነው፣ ግን ብታጥቡት መልካም ነው። እዛ ውሃ ጨምራለሁ የሚበቃኝን ያህል። በነገራችን ላይ እንደዚህ የሽንኩርት ቅባት ወይም ደግሞ እንደዚህ የሽንኩርት ዘይት ምናምን ሰርተው የሚያስተዋውቁት ፀጉራቸው እንደዛ አድርገው፣ ውሸት አይደለም እውነት ነው። በትዕግስት ከተከታተል ነው፣ በትዕግስት ከጠበቅን ፀጉር በ3 ወር ወይ በ2 ወር እንደዚህ በ6 ወር ቶሎ ለውጥ ይመጣል ማለት አይደለም። እንደዛ ይመጣል ከስንት ትዕግስት በኋላ ነው። እሺ የኔን ፀጉር የምታውቁ ሰው ታውቁታላችሁ። በፊት እንደዚህ አልነበረም፣ ግን ደግሞ ያለምንም መሰልቸት ባገኘሁት ጊዜ እጠቀማለሁ ማለት ነው። ውህድና እንዲሁም ከማበጠሪያ በፊት ቅባት ከመቀባቴም በፊት እንደዚህ ሩዝና ቁርንፍድም የብቻው እሰራለሁ፣ ወይም ሩዝ መሪ ወይ ደግሞ እንደዚህ አሁን እንደሰራሁት እያረኩ እጠቀማለሁ ለፀጉሬ። ሲጀመር ስታበጥሩ ውሃ ነገር ረጭታችሁ ለዘብ አድርጋችሁ ብታበጥሩት ይመረጣል። በደረቁ ስታበጥሩት ያው ይሰባበራል። እንደዚህ ለዘብ ያለ ግን የመሰባበሩ እድል የቀነሰ ነው የሚሆነው። እንደዚህ ሆኖልኛል ነው። እዛ ወደ ማስቀመጠው በዚች ነው። ግን እኮ በጣም ቀላል ነገር ነው። ይሄን ያህል የሚካበድ አይደለም። ብንጠቀም ይጠቅመናል። ወደዚህ አደርጋለሁ። በዚች ነው የምቀባው። እንደዚህ ነው ውሃው። ከ2 ቀን ወይ ከ3 ቀን በኋላ ተላጃ ነው የማስቀምጠው። ውሃው እንደዚህ ነው የሚሆነው። ከዛ እንደዚህ እያረጨሁ ነው ቅባት የምቀባው። ቅባት ደግሞ ስቀባ ቅባቱን ሞቅ ባለ ውሃ ሙቄ ነው። ሲጀመር ጥንቃቄ አድርጌ ነው ፀጉሬን የምንከባከበው። ሲመቸኝ ሳይመቸኝ ዝም ብዬ እንደፈለግኩ ሳይሆን እንደምንም ብዬ ባገኘሁት አጋጣሚ ፀጉሬን መንከባከብ። ጫፍጫፉ መቆረጥ አለበት በነገራችን ላይ ፀጉሬ ግን ደግሞ በጣም ነው የምጓጓው። ስለዚህ ብቆርጥ እንኳን በውስጥ ሻወር ተኩሼ ሁሉም እኩል ሲሆን ትንሽዬ ጫፍጫፉን ነው የሚነሳው እንጂ ዝም ብሎም እንዳገኘን አይቆረጥም ፀጉር ወደታይ ማለት ጫፉን። ይሄው ቅባት አለኝ እዚህ ጋር የሰራሁትኝ አኑሬዋለሁኝ። ቢያንስ 10 ቀን ምናምን ካስቀመጡት በኋላ ነው እንትን የምለው የማጠለው። መቀበያ እንደዚህ አድርጌ ነው ማለት ነው። ሞቅ ውሃ አለኝ። ከሞቅ ውሃ አድርጌ ነው ቅባቱ። ሆነ ይሄ የሞቀ ነው ቅባቱ። ውሃዬን እርጭት እዛ ቅባቴን እርግዛ ማሳጅ በደንብ ማዋሃድ ፀጉራችንን። አንድ ግድም የተቀባ አንድ ግድም ያልተቀባ አድርጌ አልተውም።
በደንብ ነው ሁሉንም ማዳረሰው። ከቀባው በኋላ ማሳጅ አደርጋለሁ በስርዓቱ እንደዚህ ትንሽዬ ደቂቃ ሰጥቼ በደንብ ማሳጅ ማድረግ ሁሉም እስከሚዳረስ። ፀጉር ተፈጥሮ ነው ምናምን ትክክል ተፈጥሮ ነው፣ ግን ደግሞ በተፈጥሮ የተሰጠንን ነገር መንከባከብ ስንንከባከበው ጥሩ ሆኖ ያድጋል ማለት ነው። ተፈጥሮን እኮ ካልተንከባከቧት ያው አታምርም። ስለዚህ መንከባከብ። ይህን አሁን እታጠበዋለሁ ማታ ላይ ውህድ የፀጉር ውህድ ሰርቼ ተቀብቼ ነው የምታጠበው። እንደዚህ አድርጌ አሁን ቅባት ቀብቼዋለሁ። ይህም ውሃውን የሰራሁትንም የሽንኩርትና የቁርንፍድ የጥቁር አዝሙድ የሩዝ ውሃ ባለኝ ጊዜ ስልክ ከምጎረጉር ራሴን ብንከባከብስ የሚለው ነገር ለኔ አዋጭ ነው። ለእናንተ ደግሞ አላውቅም። ብትንከባከቡ ጥሩ ነው ብዬ ነው። እንደዚህ ማሳጅ ማድረግ የጭንቅላት እንቅስቃሴ እንደዚህ የፀጉር ቅባት እየሰራን የምንጠቀም ሰው ካለን ማለት ከ10 ቀን ከ12 ቀን ወይም ከ15 ቀን በላይ ባናቆይ የተመረጠ ነው። ምክንያቱም የምንሰራው ቅባት ከብዙ ቅመማ ቅመም አሁን ብዙ ቅመማ ቅመም ጨምሬ ነው አሁን በእርግጠኝነት 6 ወይ 7 አይነት ነው የቀላቀልኩት። እዛ ዘይት ጨምሬ አኖረዋለሁ። እዛ እጠቀማለሁ። ፀጉሬን ግን ስታጠብ ነው። ምክንያቱም ሽታ አስቸጋሪ ነው የሚሆነው ከፀጉራችን ስናከርመው። በተጨማሪ ደግሞ ፀጉሬን ሳልቆጣጠር ወይ ሳልጎነጉነው አልተኛም። እንደዚህ ሞሽጬ ምናምን ጭራሽ እንደዛም አድርጌ አላውቅም። ምክንያቱም ፀጉራችን ወደ ኋላችን የመመራት ወደ ፊታችን እንደዚህ ይመለሳል። በዛ ላይ ደግሞ ትንሽዬ ሻሽ ነገር ከግንባራችን ላይ ይሰር ስስ የሆነ መቼም አረብ ሀገር ያለን ሰው ቀንም አዳራችንን ሸፍነን አይቻልም። ስለዚህ ስስ የሆነ ትንሽዬ ከግንባራችን ላይ ብናደርግ ፀጉራችን ወደ ፊታችን አይመለስም። እንደዚህ አድርጌዋለሁ። ያው ስለምታጠበው ውህድ ተቀብቼ እና እንደዚህ ነው ለኔ የጠቀመኝ ነገር። በድጋሚ በሌላ ቪዲዮ እመጣለሁ። ቸር ሰንብቱ። አመሰግናለሁ።